ሰዎች ሲጠሩት አሞራ ሰማይ ይሉታል። የስሙ መነሻ የሆነው የሰሎሞን ኃይሌ ከዛሬ 10 ምናምን ዓመት በፊት ለትግራይ ሰራዊት የተዘፈነ ስያሜው አሞራ ሰማይ ሲሆን ይህ ሙዚቃ በብዙዎች የሚወደድ እኔንን ጨምሮ በተመስጦ የምንሰማው ውስጥ ቀስቃሽ ወኔን ፈታሽ አካለ እንቁ ሙዚቃ ነው። ሽረ እንዳስላሴ ካፈራቻቸው ድንቅ ልጆች መካከል አንዱ ነው። ከእናቱ ከደጀኔ ሀጎስ ተወልዶ በአያት እጅ ያደገው ቅምጥሉ ቀበጡ ዘናጩ መልካም አስተዋይ ልበ ብሩህ አባቱ አሌክስ ብሎ ሲጠራው እናቱ ደግሞ አሌክስ ወይ ናተይ ስትል አቀማጥራ ትጠራዋለች። አሌክስ በብዙ የሚወደድ መልካም ልጅ ነው። በውበቱ ከእድሜው በላይ ብዙ ፈተናዎች እንደገጠሙት ምክንያት ሆኖታል። አዘውትሮ ከራስ ጋር መሆኑን ይመርጣል። ራሱን ማዳመጥ ከብዙ ችግር ማውጣት ትልቁን ድርሻ ይወስዳል። ከእድሜው በላይ ነው። በትግራይ በተቀሰቀሰው ጦርነት በርካታ ቤተሰቦቹን በሞት አጥተዋል። ቀሪዎቹ እንደማንኛውም ትግራዋይ ለስደት ተዳርገዋል። ይህ ጦርነት የብዙ ሚሊዮን ሰዎችን ሕይወት አመሰቃቅለዋል። እኔም ትግራዋይ እንደመሆኔ መጠን የዚህ ሰለባ ነኝ። የኔ ተወርታ አያልቅም። ወደ አሌክስ ልመለስ። አሌክ በህዝቡና በማንነቱ የማይደራደር በተግባር ያሳየ ጀግና ትግራዋይ ነው። የሰራው ጀብድ አላይም አስደናቂ ገድልና ከመፈጸሙ በራሱ አንደበት አንድ ቀን ትሰሙታላችሁ። ዓለም ላይ ያሉ የስለላ ማህበሮች ምናልባት የአሜሪካው ኤፍቢኤል እና የእስራኤል ማሰዳ በቀጥታ ፒክ እንደሚያደርጉት ስራውን ምስክር ነው። ብዙዎች አይናገሩም ግን ይሰራሉ። አሌክስም እንደዛ ነው። ስለሰራው ጀብድ ማውራት አይፈልግም። ከሽረ እንዳስላሴ ከሱዳን ሊቢያ ከሊቢያ ስዊዘርላንድ የ15 ዓመት ያልሞላው ልጅ ከእድሜው በላይ ማየት የማይገባውን ስቃይ ተመልክቶ እግዚአብሔርን ረዳው። በራሱ ጥንካሬ እስከ አስከፊው የሊቢያ እስር ቤት ሰቃይ አልፎ በህይወት ተርፎ ዛሬ እነሆ የተወለደበት ቀን ለማክበር በቅቷል። እግዚአብሔር ሁሌም ታላቅ ነው። እግዚአብሔር ሁሌም የተበደሉትንም ያቀናል፣ የወደቁትንም ያነሳል። እግዚአብሔር ክብርን ሁሉ ይውሰድ። የአሌክስ የሊቢያ ሰቆቃ ታሪክ ተወርቶ አያልቅም። አሌክስ ማንነቱ ብቻ አይደለም ፈተና የሆነበት በውበቱም ጭምር ነው። እንደምታውቁት ማህበራዊ ሚዲያ ብዙ ተከታይ ያለው ሲሆን ብዙ ሴቶች በፍቅር ተነድፈው ጥያቄዎችን ውድቅ በማድረግ የተነሳ የተለያዩ ዛቻ ጀምሮ ራሱን እስከ መጉዳት የደረሱ ብዙ እንስቶች ነበሩ። ብዙዎች ፎቶዎቹን በመለጠፍ ከኛ ብሔር ነው በማለት እንደ ትልቅ የሀገር አጀንዳ ይመስል ስለሱ ብቻ ሲያወሩና ሲከራከሩ ስትሰማ ትደነቃለህ። ውበት ይህን ያክል ካነጋገረ ስራው ሲጨመርበት ምን ያክል ሊገዝፍ ነው? መልሱን ለእናንተ ትቼዋለሁ። እናትና ልጅ ለምን ተጣሉ? እንዴት ተጣሉ? ለሚለው ጥያቄ አጭር መልስ አለኝ። የተጣሉት በአሌክስ ነው። ሁለቱንም ቢወልዱት እንጂ አያንሱትም። መጀመሪያ እናትየው በፍቅር ብትነደፍም ሴት ልጅ የእናት እጣ የገጠማት ይመስላል። ከነበረበት መክዘን አውጥቶ ወደ እነሱ ቤት ያቀና እና ሲሆን በወቅቱ ከእነርሱ ጋር ከመኖር ውጭ ሌላ አማራጭ አልነበረውም። ይሁን እንጂ አሌክስ የሁለቱንም እንደ እናትና እንደ እህት የሚመለከታቸው የነበሩ ቢሆንም እነርሱ ግን የእርሱን ጥያቄ ውድቅ በማድረግ እኔ ቤት ነው የሚኖረው፣ እኔ ቤት ነው በማለት ከባድ ሰጣ ገባ ውስጥ ገብተው እንደነበሩ የቅርብ ወዳጆች ምስክር ናቸው። ቦታው የት ነው አትሉኝም? ቦታው ሊቢያ ነው። ሊቢያ የሴት አምሮትን ይቋረጣል፣ ወንድነትን ይነጠቃል፣ መፈጠርን ያስጠላል። የሚርብህ እንጀራ እንጂ የመቆጨን አይደለም። ስለ ሊቢያ ያየ ሰው የሰማው ያውቀዋል። ከጦርነቱ አምልጦ የመጣው ልጅ ሌላ ጦርነት በሊቢያ ገጠመው። በእርግጥ ይህን ድንቅ ታሪክ ከእርሱ አንደበት በሰፊው ትሰሙታላችሁ። አሌክስ ሀወይ ደመይ ለህዝብህ ለከፈልከው ውለታ
ከነምሉ ቤተሰብህ እንወዳለን፣ እናከብርሃለን። ረጅም እድሜ ከጤና ይስጥህ። የሞተ ሳላ እድሜ የኢዮብን ትዕግስት የሰለቡን ጥበብ ያድልህ። አሜን። ይህን የጻፈችው ሜላት ናት። ባይዘወይ አሌክስ ያን ያህል እንትን ታሪክ ታታሪ እንትን አይመስለንም እንዲሁ ስናየው በሶሻል ሚዲያ ማለት ነው። ግን ብዙ ያልተወሩ ጀግና እና ቅኑ ሰው እንደሆነ በ16 15 ምናምን አመቱ ብዙ ችግርና ስቃይ እንዳሳለፈ ብዙ አንዳንድ የሚወጡ መረጃዎች አሉ። አሁን ሜላት ነው የጻፈችው። ሜላት ደግሞ ትግራዊት ይመላስ ማለት ነው። ብቻ ግን አሌክስ ያን ያህል ጀግና ነው፣ ያን ያህል ብዙ ፈተና አለፈ የሚለውን በጣም ስለገረመኝ ነው። በሶሻል ሚዲያ እንሰማዋለን እንኳን አንዳንዴ ሴት ደፍሮ ነው የመጣው ምናምን ሲል እኔ ሰምተን ነበር ትንሽ እና ምሉ ታሪኩን ስንሰማው ሌላ ታሪክ የራሱ የያዘ ታሪክ ነው። እሱም ትንሽ እያለ ስለወደዱት በመልኩ ምክንያት ብዙ ችግር እንዳሳለፈና ብዙ ፈተና እንደመጣበት ነው የሚነገረው። በዛም በዚህ አሌክስ ጀግና ነው። ለማንኛውም የአሌክስና የዴዚ አድናቂዎች ወዳጆች ላይክና ሳብስክራይብ እያደረጋችሁ ግቡ። እሱን ደግሞ ዩቲዩብ አለውና ዩቲዩብን ገብታችሁ ላይክ አድርጉ፣ ሳብስክራይብ አድርጉለትና እናበረታታው። በሌላ እስከምንመጣ እስከምንገናኝ አዳዲስ ነገሮችን ይዤ እመጣለሁ። እንደዚህ ያለ ለየት ያለ ታሪክ ወይም ያልተሰሙ አንዳንድ ነገሮች ካገኘሁኝ አመጣለሁ። ቴንኪዩ ስለነበረን ቆይታ የዛሬው ይሄን ይመስል ነበር። ቀጣይ ደግሞ በሌላ ርዕስ እስከምንገናኝ ደህና ሰንብቱ፣ ደህና ሁኑልኝ። ባይ ባይ። ወዳችኋለሁ። ቴንኪዩ፣ አመሰግናለሁ።